Mr. Prime Minister. It's good to talk to you. And before anything else, I want you to know that I'm signing now, as we speak, Israel's official recognition of Somaliland and its right of self-determination. Our friendship is seminal and historic. So I'm very, very happy and I'm very proud of this day, and I want to wish you and the people of Somaliland the very, very best there. እስራኤል ለሶማሊላንድ የሀገርነት ዕውቅና ሰጠች የሚለው ሰበር ዜና በእርግጥም ያልተጠበቀ ነበር። ያለፈው መንፈቅ ዓመት ሙሉ አክራሞት ዋሽንግተን ለሀርጌሳ ዕውቅና ትሰጣለች እንጂ ከቴል አቪቭ በኩል ቀድሞ ይሰማል የሚል አልነበረም። ጋዛን በተመለከተ ትራምፕ የመካከለኛው ምስራቅ ውብ ስፍራ የተሰኘ ዕቅዳቸውን ካስተዋወቁም ግማሽ መንፈቅ ዓመት ገደማ ተቆጥሯል። ይህ የትራምፕ ዕቅድ ጋዛ የተራረፉ ግንባታዎችንና ፍርስራሾችን ብቻ ሳይሆን ከ2 ሚሊዮን በላይ የሚሆኑ ነዋሪዎችን ከግዛቲቱ በማፈናቀል በተለያዩ ሀገራት ውስጥ ማስፈርና በአመታት የመልሶ ግንባታ ጋዛን ከስር መሰረቷ መቀየር ነው። ከነዚህ ውስጥ ደግሞ ኢትዮጵያም ተካታለች። ኢትዮጵያም ብቻ ሳትሆን የሀገርነት ዕውቅና የተቸራት ሶማሊላንድም ትገኝበታለች። የእስራኤል ያልተጠበቀ ውሳኔ ስረ መሰረታዊ ምክንያቶች ምንድን ናቸው? ባለፈው 1 ዓመት ምን ሲሰራ ነበር? ኢትዮጵያም የትራምፕ ዕቅድ ውስጥ ምን ትሰራለች? የሚሉትንና ዛማች ጥያቄዎችን እያነሳን ለተከታዮቹ ደቂቃዎች አብረን እንዘልቃለን። ይህ ልዩ የማለዳ ትንታኔም ታሪክንም ወቅታዊ ሁኔታንም የተመራማሪዎች ምልከታንም በስፋት የያዘ እንደመሆኑ መጠን ውድ የአዲስ ማለዳ ተከታታዮች አንድም የሚባክን ሴኮንድ እንደማይኖራችሁ በእርግጠኝነት በመናገር በአክብሮት እንድታደምጡ ጋብዘናል። ሶማሊላንድ ባለፈው 2 ዓመት በጠቅላይ ሚኒስትር አብይ አህመድ ከሚመራው መንግስት ጋር ስሟ ተያይዞ ይነሳ እንጂ ራስ ገዟን ክልል በተመለከተ በተለየ ትኩረት በመመልከት አብይ የመጀመሪያው አልነበሩም። ቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ስለ ሶማሊላንድ ያኔ በስልጣን ዘመናቸው ብቻ ሳይሆን ከ2 ዓመታት በፊት የሰጡት ምክር እማኝ ይሆናል። ይታገሱ ጌትነት መንግስቱ ኃይለማርያም የስደተኛው መሪ ትረካዎች የተሰኘው መጽሐፍ ከገጽ 280 እስከ 281 ላይ የቀድሞ ፕሬዝዳንት ስለ ሀርጌሳም እንዲህ ማለታቸውን አስነብበዋል። ሀርጌሳዎቹ ከደቡብ የሶማሌ ግዛት ጋር በጣም ተካረው ዚያድ ባሬ ጨቁኖናል፣ ገድሎናል፣ ደብድቦናል፣ ወግቶናል ብለው አምርረው ይጠሉት ነበር። በዚህም የተነሳ ከሞቃዲሾ ልንቀላቀል ቀርቶ ፊታችሁን ወደዚያ ዙሩ እንዳትሉን፣ አስፈላጊ ከሆነ ከኢትዮጵያ ጋር ተቀላቅሎ መኖር ይሻለናል ነበር የሚሉት። በእውነቱ ፖለቲካዊ ልዩነቱ እንደተጠበቀ ሆኖ ጂኦግራፊውን ብቻ ብንወስድ ሀርጌሳም ከጅግጅጋ ያለው ርቀት 70 ኪሎ ሜትር ነው። ህዝቡ ጠዋት ጅግጅጋ ውሎ ማታ ሀርጌሳ ይመለሳል። በጣም የተቀራረበ ህዝብ ነው። ህዝብ አይደለም ችግሩ፣ የእኛ ሰው የሚለው አባባል አለ። ችግሩ ከእንጨቱ ነው፣ ከመጥረቢያው ብረት አይደለም። ብዙ ጊዜ ሰፊው ህዝብ ችግር አይደለም፣ ከህዝቡ መሃል ተጣሞ በሚወጡት ኃይሎች ወገን እንጂ። እኔ በብዙ መዘኛዎች ከሶማሌዎች ጋር ስኖር የሁለቱም ሀገሮች ጉዳትና ጥቅሙ ይታየኛል። ከበድ የሚለው የሶማሊያ ሰው ባህሉና ባህሪው ነው። ቁጡ ነው። በሁሉም ነገር ቶሎ ይቆጣል፣ ቶሎ ይረበሻል። መፍትሄው ውይይት ሳይሆን ወደ ዱላ፣ ወደ ግጭት ያዘነብላል። በመሆኑም ይህንን ባህሪ ተረድቶ በከፍተኛ ጥበብ ማሳመን ያስፈልጋል። በአብዛኛው በሁለቱ ህዝቦች መካከል በቀላሉ ጠንካራ ግንኙነትን መፍጠር የሚቻለው ከሰሜኖቹ ሶማሊላንድ ጋር ነው። ሰሜኖቹ በብዛት የመሃል ኢትዮጵያን ባህል ያውቃሉ። እንጀራ ይበላሉ፣ ኢትዮጵያ ገበያ ውስጥ ጥሎ ይሄዳሉ፣ ከሰውም ጋር ይግባባሉ። እነርሱን በቅርቡና በቀላሉ ማቅረብና ፍጹም አንድነት ሳይሆን እንደ ኮንፌዴሬሽን ወይም ፌዴሬሽን ያለ ጥምረት መፍጠር ቢቻል ከዚያ በኋላ በሚኖረው ፖለቲካዊ እድገት የታሰበውን በጥንቃቄ ማከናወን ቀላል ነው። ይህ ጉዳይ እንደምንም አድርጎ በጥበብ ቢያዝ የአካባቢውን ሰላምና ማህበራዊ ኑሯችን በማስከበር አረቦችን ለአንዴም ለመጨረሻም ምን እንደሚፈጥሩ መመልከት ነው ብለው ነበር ኮሎኔሉ። ጠቅላይ ሚኒስትር አብይ አህመድም የመንግስቱን ምክር ሰምተው ይሁን አይሁን ባይታወቅም በአውሮፓውያኑ አዲስ ዓመት የመጀመሪያ ቀን በኢትዮጵያ ታህሳስ 22 ቀን 2016 ዓ.ም በአዲስ አበባ 4 ኪሎ ከጽህፈት ቤታቸው ከሀርጌሳ ጋር በተያያዘ ሰበር ዜና ይሰማል። ብሔራዊ ቴሌቪዥን ጣቢያም እንኳን ደስ አላችሁ ኢትዮጵያ የባህር በር አገኘች አለ። በምርጫ 2002 ዓ.ም የባህር በርን በተለይም የአሰብን ጉዳይ አጣጥለው ከነልደቱ አያሌው ጋር ሲከራከሩ የሚታወቁት የብሔራዊ መረጃና ደህንነት ዋና ዳይሬክተር ሬድዋን ሁሴን በቀጣዩ 1 ወር ወደ ተግባራዊ እንቅስቃሴ ይገባል አሉ። በወቅቱ ኢትዮጵያ 20 ኪሎ ሜትር የሚረዝም በሊዝ የምትጠቀምበት የባህር ጠረፍ እንድታገኝ፣ ሶማሊላንድ ደግሞ ከኢትዮጵያ አየር መንገድ ድርሻና ከማንም በፊት የሀገርነት ዕውቅናን ከኢትዮጵያ ሊቸራት ነበር የመግባቢያ ስምምነቱ ዋነኛ ጭብጥ። ይህ ግን ህልው ሳይሆን በተቃራኒው ሀርጌሳን እንደ ራሱ አካል አድርጋ
የምትቆጥረው ሞቃዲሾም ሰፊ የዲፕሎማሲ ዘመቻን ኢትዮጵያ ላይ ከፈተች። ግብፅን፣ ቱርክን፣ የአረብ ሊግንም ከጎኗ አሰለፈች። አለፍ ብሎም በታሪክ ለመጀመሪያ ጊዜ ግብፅ ከኢትዮጵያ ጎን ወታደሮቿን ልታሰፍር የምትችልበት እድል ተፈጠረላት። በኋላም ልክ በአንደኛ ዓመቱ በቱርክ ፕሬዝደንት ረሲፕ ታይብ ኤርዶሃን አማካይነት ጠቅላይ ሚኒስትር አብይ አህመድና የሶማሊያው ፕሬዝደንት ሐሰን ሼህ መሐሙድ የአንካራ ዲክላሬሽንን ፈረሙ። ስምምነቱ የሶማሊያን የግዛት አንድነትና ሉዓላዊነትን ማክበር የሚያስገድድ ሲሆን አብይም በዚህ ላይ ፊርማቸውን አኑረዋል። እነዚህ ጊዜያት ታዲያ የሶማሌላንድ የሀገርነት እውቅናን በተመለከተ ብዙ ተብሏል፣ እልፍ ተጽፏል፣ መላምት ተሰጥቷል። ጥቂቶቹን ወደኋላ መለስ ብለን ጠቃቅሳቸው። ጠቅላይ ሚኒስትር አብይ አህመድና የቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቤሂ አብዲ የመግባቢያ ሰነዳቸውን ከተፈራረሙ በኋላ በተካሄደው ምርጫ ይሸነፋሉ። በአብድራህማን መሐመድ አብዱላህ የሚተካሉ። ፕሬዝደንቱም ስልጣኑን በጨበጡ አፍታ የቀረበላቸው ጥያቄ ይኸውን የመግባቢያ ሰነድ የተመለከተ ነበር። እርሳቸውም በሰጡት ምላሽ ስምምነቱን የፈረሙት ተሸናፊው ፕሬዝደንት መሆናቸውን አስታውሰው ስለ ይዘቱ መረጃው እንደሌላቸው ይገልጻሉ። ይሁንና ታህሳስ 27 ቀን 2017 ዓ.ም የውጭ ጉዳይ ሚኒስትራቸው አብዲራህማን ዳሂር አደን በፓርላማቸው የውጭ ጉዳይ ኮሚቴ በኩል ስምምነቱን በተመለከተ የመንግስታቸውን አቋም እንዲያብራሩ ይጠየቃሉ። ሀገራቸው መላው ዓለም የነፈጋትን እውቅና ማግኘት ከፍተኛ ቦታ ብትሰጠውም ህዝቡንና ሀገራቸውን የሚጎዳ መሆን እንደሌለበት አጽንኦት ይሰጣሉ። አክለውም እውቅና ለማግኘት ሲባል ወደ ሲኦል አናመራም ሲሉ ተደምጠዋል። አነታራኪውን የመግባቢያ ሰነድ የፈረሙት የቀድሞ ፕሬዝዳንት ሙሴ ቤሂና ጠቅላይ ሚኒስትር አብይ አህመድ መሆናቸውን አውስተው ሁለቱም አካላት የሚናገሩት እርስ በርስ የሚጣረሱ ናቸው ይላሉ። የውጭ ጉዳይ ሚኒስትሩ አዲስ አበባ ስለ ሀርጌሳ እውቅና የምታስበው የባህር ጠረፍ ካገኘች በኋላ መሆኑን ትገልጻለች። ሶማሌላንድ እውቅና እንሰጣለን ያለችበት ቦታ የለም ባይ ናቸው። የአዲስ አበባና ሀርጌሳ ጉዳይ በእንዲህ አይነት መልኩ እየቀጠለ ባለበት ወቅት ደግሞ ጠቅላይ ሚኒስትር አብይ አህመድና የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ የሞቃዲሾን ግዛት አንድነትና ሉዓላዊነትን የሚያከብር የአንካራ ዲክላሬሽን የተሰኘ ስምምነት በቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶሃን አማካይነት ታህሳስ 2 ቀን 2017 ዓ.ም ይፈራረማሉ። እንግዲህ ቀንዱ በተለዋዋጭ ኃይል አሰላለፍ የሚታመስበት ጊዜ ነው። ትራምፕ ወደ ነጩ ቤተ መንግስት ዳግም የተመለሱ። ጉዳዩን ከቀንዱ አልፎ ከመካከለኛው ምስራቅ ጂኦፖለቲካዊ ሁኔታ ጋር አዛምደን እንመልከተው። በሁቲና በዓለም አቀፉ ማህበረሰብ እውቅና ባለው የየመን መንግስት መካከል የሚደረገው ጦርነት፣ ጎን ለጎን ደግሞ እስራኤል ወደ የመን የምታስወነጭፋቸው ሚሳኤሎች የቀይ ባህርን ደህንነት አደጋ ላይ ጥለውታል። ይህ በእንዲህ እንዳለ ታዲያ ኢራን የየመንን ምድርና አየር እስራኤል ላይ ጥቃት ለመፈጸም ልትጠቀምበት ትችላለች የሚል መላምት አለ። ለዚህ ግምት ገፊ የሆኑ መንስኤዎች ደግሞ ሶሪያና ሊባኖስ ከምዕራቡ ጎን ተሰልፈዋል የሚለው ነው። እዚህም እንደ ማሳያ የተቀመጠው የበሽር አልአሳድ መንግስትን አስወግዶ ስልጣኑን የተቆጣጠረው ሀያት ታህሪር ሻም በምህፃሩ HTS ከአንድ ዓመት በፊት ባወጣው መግለጫ የመን ከዚህ በኋላ እስራኤል ላይ ለሚፈጸሙ ጥቃቶች መነሻ አትሆንም ማለቱ ነበር። የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ላይ ካላቸው ጠንካራ ፖሊሲ አኳያ ለእስራኤል ሙሉ ድጋፋቸው እንደሚቸሩ ምንም ጥያቄ የለውም። ስለዚህ ለጊዜውም ቢሆን የየመን ፈርጀ ብዙ ጦርነት ባለበት ይቀጥላል። የየመን ጦርነት በቀይ ባህር የሚጓጓዙ እንደ መድኃኒት፣ ነዳጅ፣ ወታደራዊ ቁሳቁስና የመረጃ ኬብሎችን አስተጓጉሏል። በዚህ መስመር የሚደረግ ጉዞ በዓለም አቀፍ ደረጃ ከሚደረጉ የባህር ላይ ጉዞዎች 12%ን ይሸፍናል። የቀይ ባህር ሰላምና ጸጥታ በመደፍረሱ ምክንያት እንደ አሜሪካ፣ ሳውዲ አረቢያና የአውሮፓ ሀገራት አቅጣጫቸውን ቀይረው በኬፕ ኦፍ ጉድ ሆፕ ማድረግ ጀምረው ነበር። የሶማሊላንድ የባህር ዳርቻ ቀይ ባህርንና ኤደን ባህረ ሰላጤ የሚያገናኘውን የባቤል መንደብ ስትራቴጂካዊ ስፍራ ይዛል። ባቤል መንደብ ደግሞ እስያና አውሮፓን የሚያገናኘው አጭሩ የባህር መስመር ነው። ቀይ ባህርና የኤደን ባህረ ሰላጤ ከዓለም አቀፍ ገበያ 15 በመቶ፣ 20 በመቶ የተፈጥሮ ጋዝና ነዳጅ የጫኑ መርከቦች የሚጓጓዙበት የባህር ስፍራ ነው። ባቤል መንደብ ከኬፕ ኦፍ ጉድ ሆፕ አንጻር አጭሩ መስመር ሲሆን ከአረብ አገራት አውሮፓ በመርከብ ተጓጉዞ ለመድረስ 2 አሊያም 3 ሳምንታት ቢወስድ ነው። ከሄሪቴጅ ፋውንዴሽን ጋር ቆይታ አድርገው የነበሩት የቀድሞ የሶማሊላንድ ፕሬዝዳንት ሙሴ ቤሂ አብዲ የዩናይትድ ስቴትስ አስተዳደር ለሀገራቸው እውቅና እንዲሰጥ ያላቸውን ፍላጎት አብራርተው ነበር። ዋሽንግተን ለሀርጌሳ እውቅና ብትሰጥ በአፍሪካ ቀንድ ሽብርተኝነትን ከመዋጋትና ዲሞክራሲያዊ ስርዓትን ከማንበር አኳያ በጋራ ሊሰሩ እንደሚችሉ ጠቅሷል። እርሳቸው ይህን በሚናገሩበት ጊዜ በአንጻሩ ሶማሊያ ገንዘብ ተከፍሏቸው የሚያግባቡ ደላሎችን፣ ሎቢስቶችን ቀጥራ የትራምፕ አስተዳደር ለማሳመን እየሞከረች ነበር። የትራምፕ አስተዳደር ከጅቡቲ የሚነሱ የመርከብ ጉዞዎችን አቅጣጫዎች በማስቀየር የቻይናን የአንድ ቀበቶና መንገድ የተሰኘውን ግዙፍ ፕሮጀክት ለመገዳደር ይፈልጋል። ዩናይትድ ስቴትስ ጅቡቲን የምትመለከታት የሀያላን ሀገራት የጦር ሰፈር ዋነኛ ጽህፈት ቤቶች መናኸሪያ አድርጋ ነው። ውግንናዋም ከቻይና ነው ብላ ከፈረጀች ከራርማለች። ቻይና በእርግጥ የጅቡቲ ባለብዙ ወገን አገልግሎት ለአብነትም የዶላሬ ወደብን፣ ስታዲየሞችን፣ የውጭ ጉዳይ ሚኒስቴር ቢሮን፣ ሙዚየምና የህዝቦች የተሰኘ ቤተ መንግስት ግንባታን ፕሮጀክቶችን በገንዘብ ደግፋለች። ጅቡቲም ልክ እንደ ሶማሌላንድ ሁሉ ቀይ ባህር ከምስራቅ አፍሪካ፣ እስያና አውሮፓ ጋር የሚደረጉ የባህር ላይ ግብይቶችን በማገናኘት ረገድ ቁልፍ ሚናን ትጫወታለች። የትራምፕ አስተዳደር
የባቤል መንደብን ስትራቴጂያዊ ስፍራ ለመቆጣጠር እጅጉን ጓግቷል። ይህን ስፍራ ዋሽንግተን ከተቆጣጠረችው ለትራምፕ ዋነኛ ጠላት የሆኑት የመንንም ሆነ ኢራን ላይ እስራኤል እንዳሻት ጥቃት ልትፈጽም ትችላለች። ዶናልድ ትራምፕ ባይጠበቅ ውሳኔዎቻቸው ይታወቃሉ። የሶማሊላንድም እውቅና ችረው ለሀገራቸው ስትራቴጂካዊ ጥቅም ሊያስጠብቁ ይችላሉ ነበር የዚያን ጊዜው መላምት። አሁን ግን ዋነኛ አጋራቸው እስራኤል ለሃርጌሳ የመጀመሪያውን እውቅና የሰጠች ሀገር ሆናለች። በምስራቅ አፍሪካ ላይ ዋነኛ ዓለም አቀፍ ተጽዕኖ ፈጣሪዎች እየሆኑ የመጡት ቱርክና የተባበሩት አረብ ኤምሬትስ ከሶማሊያ ግዛት አንድነትና ሉዓላዊነት ጎን መሆናቸውን ባወጧቸው መግለጫዎች ከዚህ ቀደም ገልጸዋል። ትራምፕ በተቃራኒው የሶማሊያን አንድነት ችላ ብለው ለሶማሊላንድ እውቅና ከቸሩም በቀንዱ ሌላ ትርምስ ሊፈጠር እንደሚችል በወቅቱ ተገምቶ ነበር። ሜል ኤንድ ጋርዲያን ከዚህ ቀደም ይህንን ርዕሰ ጉዳይ በተመለከተ ሰፊ አታን አስነብቦ ነበር። የሶማሊላንድን የሀገርነት እውቅና ከቻይና ኤርትራና ታይዋን ጋር አስተሳስሮ ተንትኖታል። ትራምፕ ለሀገራቸው ስትራቴጂካዊ ጥቅም ሲሉ ለሃርጌሳ እውቅና ከሰጡም ቻይናም አጸፋውን በዚያው በቀይ ባህር ላይ የጦር አምባ በማቋቋም ልትወስድ ትችላለች ይላል። ለዚህ ደግሞ ኤርትራ ተመራጭ ናት። የቤጂንግና አስመራ ግንኙነት የጠበቀ መሆኑ አደባባይ የተሰጠ ሀቅ ነው። የኤርትራው ፕሬዝደንት ኢሳያስ አፈወርቂ አስመራን ከአዲስ አበባ ለመገንጠል ባካሄዱት የትጥቅ ትግል የ1960ዎቹ ከቻይና ወታደራዊ ስልጠናን አግኝተዋል። በቀዝቃዛው የዓለም ጦርነት ወቅት ከ1952 እስከ 74 አሜሪካ በኤርትራ ወታደራዊ ሰፈራ አቋቁማ ነበር። እንደ አውሮፓውያን አቆጣጠር በ1952 ኤርትራ በኢትዮጵያ ውስጥ ፌዴራል ድርሻ ነበራት። ነገር ግን በአሜሪካ ድጋፍ ከኢትዮጵያ ጋር በ1962 ተዋህዳለች። በሌላ አገላለጽ ቻይና በኤርትራ ውስጥ አማራጭ መሰረት ለመከተል ከወሰነች ዩናይትድ ስቴትስ ከግማሽ ክፍለ ዘመን በፊት ተጠቀመችው አመክንዮም ለቻይናም የተወሰነ ተቀባይነት ያለው ሆኖ ሊቆይ ይችላል። ከዚህ ጎን ለጎን ደግሞ ሶማሊላንድ ቻይና የራሷ ግዛት አድርጋ ከምትቆጥራት ታይዋን ጋር የጠበቀ ወዳጅነት አላት። ይህ ለቤጂንግ በአፍሪካ ቀንድ ሌላ ራስ ምታት ነው። ትራምፕ ለሃርጌሳ እውቅና ከሰጡ ሶማሊላንድ ከታይዋን ጋር የሚኖራት ዲፕሎማሲያዊ ግንኙነት እንደ ራስ ገዝ ሳይሆን እንደ ሀገር አቻ ለአቻ ይሆናል። የታይዋን ምክትል የውጭ ጉዳይ ሚኒስትር ፍራንኮይስ ዉ ታህሳስ 12 ቀን 2024 እንደ አውሮፓውያን አቆጣጠር ሶማሊላንድን ጎብኝተው ነበር። ይህ ጉብኝት ቻይናን በብርቱ አስቆጥቷል። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ማይ ኒኒንግ ይህን ጉብኝት አስመልክተው ባስተላለፉት መልእክት ቻይና በሶማሊላንድና ታይዋን ተቋማትም ሆነ ባለስልጣናት በኩል የሚደረጉ ግንኙነቶችን አጥብቃ ትቃወማለች ሲሉ ኮንነውታል። በቶኪዮ ጃፓን የጃይካ አጆታ ሰላምና ልማት ተቋም ተመራማሪው ዶክተር ሰፈዲን አደም ግን ከተቀመጠው መላምት የተለየ ምልከታ አላቸው። ትራምፕ ለሶማሊላንድ እውቅና ከሰጡ ለኢትዮጵያም ሰርግና ምላሽ ነው። ምክንያቱም ከሀያሉ አሜሪካ በመቀጠል ለሶማሊላንድ እውቅና በመስጠት የባህር በር ፍላጎት ጥሟን ልትቆርጥ ትችላለችና ነው። በአንጻሩ ከቻይና ጋር ግን በታይዋን ፖሊሲዋ ምክንያት ሊያቃቅራት ይችላል። እኚሁ ተመራማሪ ሲቀጥሉ ምስራቅ አፍሪካ ስር እየሰደደች ያለች ዩናይትድ አረብ ኤምሬትስ ትራምፕ እውቅና ከቸሩ ከአሸናፊዎች ወገን ልትሰለፍ ትችላለች ባይ ናቸው። ከዚህ መከራከሪያቸው ደግሞ ቀድሞውንም ቢሆን ሶማሊላንድ የሀገርነት እውቅና እንድታገኝ ስትፈልግ በመክረሟ ነው ይላሉ። እርሳቸው ይህም ቢሉም አቡዳቢ አቋሟን በአደባባይ አንጸባርቃ አታውቅም። ይልቁንም የሶማሊያን ግዛት አንድነትና ሉዓላዊነት እንደምታከብር ገልጻለች። በእርግጥ የተመራማሪው መላምት ትክክል ሊሆን የሚችልበት እድል ካለ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር አሳስሮ ማየት ከተቻለ ነው። አብይ ከአረብ ኤምሬትስ አልጋውራሽ ቢን ዛይድ ጋር ያላቸው ወዳጅነት ወንድሜ እስከ መባባል የደረሰ ነው። ኢትዮጵያ ለዚች ሀገር ምን እንደሰጠች ባይታወቅም አቡዳቢ ግን በርካታ የገንዘብ ድጋፎችን ድሮን ለአብይ መንግስት ችራለች። በ4 ኪሎ በጠቅላይ ሚኒስትሩ ጽህፈት ቤት በታህሳስ 22 ቀን 2016 ዓ.ም የተፈረመው የገበያ ሰነድ በአንድ ዓመቱ ታህሳስ 2 ቀን 2017 ዓ.ም በአንካራ ዲክላሬሽን ውድቅ መሆኑ በተዘገበ በአንደኛ ዓመቱ በዚያው በባለ ታሪኩ የታህሳስ ወር 17ኛው ቀን 2018 ዓ.ም እስራኤል ለሶማሊላንድ የሀገርነት እውቅናን በመቸር የመጀመሪያው ሀገር መሆኗን ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስታወቁም። Mr. Prime Minister. It's good to talk to you. And before anything else, I want you to know that I'm signing now, as we speak, Israel's official recognition of Somaliland and its right of self-determination. Our friendship is seminal and historic. So I'm very, very happy and I'm very proud of this day. And I want to wish you and the people of Somaliland the very, very best there. አሜሪካና እስራኤል ካላቸው ጥብቅ ወዳጅነት አኳያ የቴል አቪቭ ውሳኔ ያለ ዋሽንግተን የይለፍ አረንጓዴ መብራት ሊሆን እንደማይችል የሚገምቱ የቀጣናው ተንታኞች እልፍ ናቸው። ይህ ላይሆንበት የሚችል የጥርጣሬ ድል ቤኔፊት ኦፍ ዳውት መስጠትም ግን አስፈላጊ ይሆናል። ነገር ግን ቀደም ሲል በስፋት ከተዘረዘረው ማለትም ዋሽንግተን ለሃርጌሳ እውቅና ብትሰጥ ልታገኘው የምትችለው በተለይም የደህንነት ጥቅሞች ለእስራኤልም እንደሚሰሩ ለብ በማለት እስራኤል እውቅና የቸረችበት ሌላኛው ምክንያት ምን ሊሆን ይችላል የሚለውን ቀጥለን እንመርምር።
ይህ የእስራኤል የሀገርነት እውቅና መስጠት በአንድ ጀንበር የተወሰነ ሳይሆን እጅግ ብዙ ስረ መሰረቶች ስላሉት የጊዜ መቁጠሪያችን ወደ ኋላ መልሰ ነው በወቅቱ ተነባቢ ዋሽንግተን ፖስት ያሰራጨው ሀተታ ላይ ትኩረት እናድርግ። ባለፈው ዓመት ጥር ወር የአሜሪካው ፕሬዝደንት ዶናልድ ትራምፕ ጋዛን የተመለከተ እቅድ ይፋ ያደርጋሉ። ጋዛን ከእስራኤል በመርከብ ነዋሪዎቿን አስወጥቶ ቅንጡ የባህር ዳርቻ የመኖሪያና የመዝናኛ ስፍራ የማድረግ እቅድ እንዳላቸው ፕሬዝደንቱ በወቅቱ አሳውቀዋል። የትራምፕ እቅድ የጋዛ የተራረፉ ግንባታዎችና ፍርስራሾችን ብቻ ሳይሆን ከ2 ሚሊዮን በላይ የሚሆኑ ነዋሪዎችን ከግዛቲቱ በማፈናቀል በተለያዩ ሀገራት ውስጥ ማስፈርና በዓመታት የመልሶ ግንባታ ጋዛን ከስር መሰረቷ መቀየር ነው። ከነዚህ ውስጥ ደግሞ ኢትዮጵያም ተካታለች። ፍልስጤማውያንን ከጋዛ መንቀል የሚለው ሐሳብ የተባበሩት መንግስታትን ጨምሮ ከተለያዩ ሀገራት ተቃውሞን አስተናግዷል። ተቃውሞ ገጥሞታል። እቅዱ በጦርነት በተጎሳቆሉት ጋዛውያን ላይ የዘር ማጽዳት ወንጀል ነው በማለት የመብት ተሟጋቾች ድምጻቸውን እያሰሙም ነበር። የዩናይትድ ስቴትስ ፕሬዝደንት ትራምፕ ጋዛን የመጠቅለል እቅድ አገራቸው ስፍራውን ለ10 ዓመታት በሞግዚትነት እንድታስተዳድር በእነዚህ 10 ክረምቶች ውስጥ ጋዛን ወደ ማራኪ የቱሪዝም መዳረሻነት፣ የቴክኖሎጂ መናኸሪያነት የሚለውጥ መሆኑን ያትታል። ዋሽንግተን ፖስት ተመለከትኩት ያለው 38 ገጾች እቅድ እንደሚያስረዳው የተወጠኑት የመልሶ ግንባታዎች እስኪጠናቀቁ ድረስ ከ2 ሚሊዮን በላይ ጋዛውያን በፍቃዳቸው ሌሎች ሀገራት አሊያም ከፍተኛ ጥበቃ ወደሚደረግላቸው ስፍራዎች ይዘዋወራሉ ወይም ይፈናቀላሉ። የመሬት ባለቤት የሆኑት ጋዛውያን ደግሞ የዲጂታል ባለቤትነት ማረጋገጫ ይሰጣቸዋል። ለዚህ እምነታቸው ደግሞ ንብረታቸውን መልሶ የማልማት መብት ይቸራቸዋል። በሌሎች ስፍራዎች ፋይናንስ እየተደረጉ ከከረሙ በኋላ ደግሞ በጋዛ በሚሰሩ በሰው ሰራሽ አስተውሎት በበለጸጉት ስማርት ከተሞች ውስጥ ይገነባሉ ተብለው ከሚጠበቁት የጋራ መኖሪያ ቤቶች ውስጥ አንደኛውን ያገኛሉ። በጋዛ መልሶ ግንባታ በፈቃደኝነት ወደ ሌላ ሀገር ለመሄድ ለወሰኑት $5000 ጥሬ ገንዘብ ለ4 ዓመታት የቤት ኪራይ ድጎማና የ1 ዓመት ምግብ ይቀርባል። ይህ እቅድ ሁሉንም ፍልስጤማውያን ከጋዛ ጠራርገው የማስወጣት ውጥን ያለው ነው። የጋዛ መልሶ ግንባታ የኢኮኖሚ ማፍጠንና የለውጥ እምነት ወይም ታላቁ እምነት በመባል የሚጠራው ይህ እቅድ የተሰናዳው እስራኤላውያን የሚገኙበትና ከአሜሪካ ጋር መተባበር እርዳታዎችን የሚያሰራጨው የጋዛ ሰብአዊ አገልግሎት ፋውንዴሽን በምህፃሩ GFAG የተባለው ድርጅት ነው። ለጉዳዩ ቅርበት ያላቸው ነገር ግን ማንነታቸው እንዲገለጽ ያልፈለጉ ምንጮች አስተያየታቸውን አካፍለዋል። ዋሽንግተን ፖስት የማብራሪያ ጥያቄ የቀረበለት ዋይት ሃውስ ደግሞ ጉዳዩን ወደ ውጭ ጉዳይ ሚኒስቴር በመምራት ምላሽ ለመስጠት ፈቃደኛ ሳይሆን ቀርቷል። ባለፈው ዓመት ፕሬዝደንት ዶናልድ ትራምፕ ሁለተኛ ዓመቱን ሊደፍን ተቃርቦ በነበረው የጋዛ ጦርነት እንዴት ማብቃት እንዳለበትና ቀጥሎ ምን መደረግ አለበት በሚለው ዙሪያ በዋይት ሃውስ ውይይት አካሂደዋል። በዚህ ውይይት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ የፕሬዝዳንቱ ልዩ መልእክተኛ ስቲቭ ዊትኮፍ፣ የቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር፣ የትራምፕ የሴት ልጃቸው ባለቤትና በመጀመሪያው ስልጣን ዘመናቸው የመካከለኛው ምስራቅ ጉዳይ ሲከታተሉላቸው የነበሩትና የእርሳቸውን ቢዝነሶች ሲያቀላጥፉ የሚታወቁት ጃሬድ ኩሽነር ታድመውበታል። ይህን ውይይት ተከትሎ ይፋዊ መግለጫዎች አሊያም የውሳኔ ሀሳቦች ይፋ ባይደረጉም ልዩ አማካሪው ስቲቭ ዊትኮፍ አንድ ቀን አስቀድመው እጅጉን የተቃለለ እቅድ መሆኑን ገልጸው ነበር። ይህ አጠቃላይ እቅድ በትራምፕ አእምሮ ውስጥ ያለው ይሁን አይሁን በውል ባይታወቅም ሁለት ለጉዳዩ ቅርበት ያላቸው ምንጮች እቅዱ ከትራምፕ ውብ የመካከለኛው ምስራቅ የባህር ዳርቻ መዳረሻ ወይም ሪቨር ኦፍ ሚድል ኢስት የሚለውን ትልም የያዘ መሆኑን አመልክተዋል። በጣም ማራኪ በመሆኑ የአሜሪካ መንግስት ገንዘብ ሳያወጣበት የግል ባለሀብቶች ሊሳተፉበት ይችላሉ። በግል የዩናይትድ ስቴትስ የጥበቃ ኃይሎች ታጅቦ በ4 የጋዛ ስፍራዎች እርዳታ የሚያሰራጨውና አወዛጋቢ የጋዛ የሰብአዊ አገልግሎት ፋውንዴሽንም እቅድ በማውጣቱ ረገድ ከጀርባ ቢኖርም ላይሳተፍበት ይችላል። ይልቁንም በአርቲፊሻል ኢንተለጀንስ፣ በኤሌክትሪክ ተሽከርካሪዎች ምርትና ቴክኖሎጂ ላይ የተሰማሩት ኩባንያዎች ፋይናንስ ሊደረግ ይችላል የሚል መላምት አለ። በዚህ እቅድ ውስጥ በተሰላው ስሌት መሰረት $100 ቢሊዮን በላይ የሚያስወጣው መልሶ ግንባታው ከ10 ዓመታት በኋላ በጋዛ የሚመነጩ የገቢ አማራጮችን ጨምሮ በ4 ዙሮች ወጪውን ይመልሳል። ጋዛን መልሶ የማቋቋም እቅድ ጦርነቱ ከተቀሰቀሰበት ጥቅምት 7 ቀን 2023 እንደ አውሮፓውያን አቆጣጠር ጀምሮ ሲታሰብ እንደነበር የሚያመላክተው ትንታኔው በጦርነቱ የመጀመሪያ ወራት ይህንን የሚያሳዩ የድህረ ጦርነት እቅዶች በእስራኤል ውስጥ ሲንሸራሸሩ ነበር። ዋነኛው ደግሞ በእስራኤል ለፍልስጤማውያን ጥበቃ ሰጭነት ከሐማስ ነፃ የሆኑ ስፍራዎችን በማዘጋጀት እርዳታ ለሚሹት ድጋፍ መስጠት፣ ጦርነቱ ሲጠናቀቅም ሐማስ ተወግዶ ራሳቸውን በራሳቸው እንዲያስተዳድሩ ማድረግ የሚለው ይገኝበታል። ሌላኛው እቅድ ደግሞ በቀድሞ ፕሬዝደንት ጆ ባይደን አስተዳደር የተዘጋጀው ነው። ዶናልድ ትራምፕ ስልጣን ከመያዛቸው አንድ ሳምንት አስቀድሞ የቀድሞ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የመንግስታቸውን የድህረ ጦርነት እቅድ ጊዜያዊ አስተዳደር ተቋቁመው በተባበሩት መንግስታት ታይቶ በኋላም የፍልስጤም ሀገርነት እንዲጤን የሚል መሆኑን ገልጸው ነበር። ሌሎች እቅዶችም ከፍልስጤም አስተዳደር፣ ግብፅና ከተባበሩት አረብ ኤምሬትስ በኩልም ቀርበዋል። ለአብነት ባለፈው ዓመት በወርሃ መጋቢት አረብ ሊግ ባካሄደው ጉባኤ ግብፅ ያቀረበችውን ፕሮፖዛል አድምጧል። ግብፅ ያቀረበችው ረቂቅ ሀሳብ በገልፍ ሀገራት የገንዘብ ድጋፍ በጋዛ ቴክኖክራቶችና የፍልስጤም ባለስልጣናት መንግስት እንዲመሰረቱ የሚጠይቅ ነው። በተጨማሪም ለሰላም ማስከበር ተልዕኮ የሚገባው ኃይል ሐማስ ትጥቁን ከፈታ
ከመታ በኋላ በካይሮ የሰለጠነ ሰራዊት መሆኑን አመልክታ ነበር። ይሁንና እስራኤልና ዩናይትድ ስቴትስ የአረብ ሊጉን ምክረ ሐሳብ ውድቅ አድርገውታል። በወቅቱ የኔታንያሁ ጽሕፈት ቤት የእስራኤል ጋዛ ጦርነት እንዲቆም የምትስማማው የተወሰኑ ቅድመ ሁኔታዎች ሲሟሉ ብቻ እንደሆነ መግለጫ አውጥቶ ነበር። እነዚህም ሁሉም ታጋቾች ሲለቀቁ፣ ሐማስ ትጥቅ ሲፈታ፣ ጋዛ ከወታደራዊ ትጥቅ ውጭ ስትሆን፣ እስራኤል ጋዛን ዙሪያ ስትቆጣጠርና በጋዛ ሐማስና ዌስት ባንክን የሚያስተዳድረው የፍልስጤም አስተዳደር ውጭ የሆነ አገዛዝ መምጣት ሲችል ብቻ ነው ማለቱን ቢቢሲ ዘግቧል። በኔታንያሁ የጥምር መንግስት ውስጥ የሚገኙ አክራሪ ፖለቲከኞች ጋዛ በዘላቂነት በእስራኤል ቁጥጥር ስር እንድትሆን ይፈልጋሉ። ለአብነት የገንዘብ ሚኒስትሩ ቤዛለል ስሞትሪች በዚያው ሰሞን በሰጡት ጋዜጣዊ መግለጫ እስራኤል ጋዛን በጉልበት ተቆጣጥራ ሰፈራ ማካሄድ አለባት፣ ስፍራውንም ለዘላለም መቆጣጠር ይገባታል ሲሉ ተደምጠው ነበር። አክለውም ስፍራውን ከተቆጣጠርነው በኋላ በፈቃደኝነት ለሚለቁ መውጫ መንገዶችን እናዘጋጃለን ብለዋል። ፍልስጤማውያንን ከጋዛ በማስገደድ በጉልበት አሊያም በካሳ የማስወጣት ሀሳብ በእስራኤል ፖለቲካዊ ክርክር ሞገድ ውስጥ ከ1967 ዓ.ም ጀምሮ የነበረ ነው። ከተጠቀሰው ጊዜ ድረስ በግብጽ ቁጥጥር ስር የነበረችው ጋዛ በእስራኤል ከተያዘች በኋላ እስራኤላውያን ሰፋሪዎችና ፍልስጤማውያን ከ2005 ድረስ ተጎራብተው ይኖሩ ነበር። ለአውሮፓውያን አቆጣጠር በ2005 ሰላም ስምምነት ሲፈረም እስራኤላውያን ከስፍራው እንዲወጡ ይደረጋል። ይህም በፍልስጤም ነጻ አውጪ ግንባርና ሐማስ መካከል የስልጣን ፍትጊያን ያዋልዳል። ይሁንና በ2006 በተካሄደ የመጨረሻው ምርጫ ሐማስ አብዛኛውን የፓርላማ መቀመጫ በማግኘት በበላይነት ያሸንፋል። እስከ ጥቅምት 7 ቀን 2023 እንደ አውሮፓውያን አቆጣጠር ድረስም እስራኤልና ሐማስ የቀለጠ ባይሆንም ሲታኮሱ ከርመዋል። የጥቅምቱ ጦርነት ከተቀሰቀሰ በኋላ ግን ጋዛውያንን ከትውልድ ቀያቸው የማፈናቀሉ ፖሊሲ ገፍቶ ወደፊት መጥቷል። ኔታንያሁ ጋዛውያንን ከስፍራው ለማፈናቀል በእርሳቸው ልዝብ አገላለጽ ማዘወርን በተመለከተ ከሌሎች ሀገራት ጋር እየተነጋገሩ መሆኑን አመልክተዋል። እነርሱም ሊቢያ፣ ኢትዮጵያ፣ ደቡብ ሱዳን፣ ኢንዶኔዥያ እና ሶማሊላንድ ሁነኛ አማራጮች መሆናቸው ተነግሯል። እዚህ ጋር እስራኤል የሀገርነት እውቅና የሰጠቻት ሶማሊላንድ እንደምትገኝበት ልብ በማለት ወደ ዋሽንግተን ፖስት ትንታኔ እንመለስ። በሺዎች የሚቆጠሩ ፍልስጤማውያንን በጊዜያዊነት የሥራ ዕድልና ሕክምና እንዲያገኙ ይሁንታዋን ካሳየችው ኢንዶኔዥያ ውጪ ሁሉም የሚገኙት በአፍሪካ ነው። ሊቢያ በሁለት መንግስታት የምትተዳደር የውክልና ጦርነት አውድማ ናት የሚለው ዋሽንግተን ፖስት ኢትዮጵያም በእርስ በርስ ጦርነት የምትታመስ መሆኗን አመልክቷል። ወደ ጋዛ ሰብአዊ ረድኤት እንዳይደርስ ትከለክላለች በሚል በወቅቱ የተወነጀለችው እስራኤል በዚያ ወቅት ወደ ደቡብ ሱዳን የሕክምና ቁሳቁሶች እንደምትልክ ገልጻ ነበር። በሌላ አነጋገር ለራሷ ያልሆነችው ጁባ ፍልስጤማውያንን ተቀብላ ማስተናገድ አትችልም እንደማለት ነው። ከአሜሪካ አይቼዋለሁ ከምትለው ጭላንጭል ተስፋ ውጪ አንድም ሀገር እውቅና ያልሰጣት ነገር ግን ባለፈው ሳምንት እውቅና የተቸራት ሶማሊላንድም ጋዛውያኑን ለመቀበል ጫንቋ እንደማይችል የሚያመላክተው ትንታኔው ወደ ዶናልድ ትራምፕ ራዕይ ይመለሳል። ፕሬዚደንቱ በ2004 የምርጫ ቅስቀሳቸው ወቅት ስልጣን እንደያዙ በፍጥነት የጋዛ ጦርነት እንደሚያስቆሙ ገልጸው ነበር። ነገር ግን ስልጣኑን ተረክበው ነጩ ቤተ መንግስት ሲገቡ ማውራት የጀመሩት ጋዛውያን ስፍራውን ከለቀቁት በኋላ እንዴት የእርሳቸው አልሚዎች ወደ ቦታው ሊሰማሩ እንደሚችሉ ነው። ከበዓለ ሲመታቸው 2 ቀናት በኋላ ባደረጉት ንግግር የጋዛን ምስሎች ተመልክቻለሁ። ትልቅ የፍርስራሽ ሳይት ነው የሚመስለው። በአዲስ መልኩ መገንባት አለበት ብለው ነበር። አክለውም ስፍራው የሚገኘው አስደናቂ አቀማመጥ ላይ ነው። ባህሩ፣ የአየር ሁኔታው፣ ሁሉም ነገር ጥሩ ነው። የሆነ ቆንጆ ነገር መስራት ይቻላል ብለውም ነበር። ይህን ከተናገሩ 2 ሳምንት በኋላ በዋይት ሃውስ ከኔታንያሁ ጋር ሆነው መግለጫ የሰጡት ትራምፕ ዩናይትድ ስቴትስ የጋዛ ሰርጥን ትቆጣጠራለች፣ ይህም ለረጅም ጊዜ የሚቆይ ነው ካሉ በኋላም ያወያዩአቸው ሰዎችም ሐሳቡን እንደወደዱት ጠቁመዋል። መግለጫውን ከመስጠታቸው በፊት ባሉት ወራት ስለዚህ ጉዳይ ጥናት ሲያካሂዱ እንደከረሙ የተናገሩት ትራምፕ በተለየ አንጻር ማየታቸውን አመልክተው የመካከለኛው ምስራቅ ውብ የባህር ዳርቻ ስፍራ በእርሳቸው አፍ ሪቬራ ኦፍ ሚድል ኢስት ማድረግ ይቻላል ሲሉ ተናግረዋል። አጠገባቸው የነበሩት ኔታንያሁም ፈገግ ብለው ሀገራቸውና አሜሪካ የጋራ ስትራቴጂ ቢኖራቸውም ይህን ግዙፍ ራዕይ ሲሉ ጠርተውት ነበር። በዚያው ዕለት ከፎክስ ኒውስ በኩል ይህ መልሶ ግንባታ ከተጠናቀቀ በኋላ ጋዛውያን ወደ ቀደማ ሀገራቸው ይመለሳሉ ወይ የሚል ጥያቄ የቀረበላቸው ትራምፕ ሌላ ቦታ የተሻለ መኖሪያ ስለሚያገኙ አይመለሱም የሚል ምላሽ ሰጥተው ነበር። ከሰዓታት በኋላ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮና ወቅቱ የዋይት ሃውስ ፕሬስ ሴክሬታሪያት የነበሩት ካሮሊና ሌቪት እንደ ትራምፕ ሳይሆን አለሳልሰው መልሶ ግንባታው እስኪጠናቀቅ ድረስ በጊዜያዊነት ጋዛውያኑ በሌሎች ስፍራዎች እንደሚኖሩ ገልጸው ነበር። ባለፈው ዓመት በወርሃ የካቲት በአርቲፊሻል ኢንተለጀንስ የተቀነባበረ ቪዲዮ ትራምፕ ትሩዝ ሶሻል በተሰኘ ማህበራዊ መገናኛ ዘዴዎች ይለቃሉ። ቪዲዮው በጦርነት ከታመሰውና ከፈራረሰው የጋዛ መንደር ህፃናት ሲወጡ ማሳየት ይጀምራል። ከዚያም እጅግ ውብ የባህር ዳርቻ ስፍራ ይታያል። ከሰማይ ገንዘብ ሲዘንብ ይከተላል። ትራምፕና ኔታንያሁም በባህር ዳርቻው ጋረም ብለው አንዳች ነገር ሲጠጡ ይስተዋላሉ። በከተማዋ እምብርት ላይም የትራምፕ ሐውልት በግዙፉ ቆሞ ይታያል። Donald's coming to set you free, bringing the light for all to see. No more
more tunnels, no more fear. Trump Gaza is finally here. Trump Gaza shining bright, golden future, a brand new light. Feast and dance, the deal is done. Trump Gaza, #1. Trump Gaza shining bright, golden future, a brand new light. Feast and dance, the deal is done. Trump Gaza, #1. ይህ ቪዲዮ የታጀበው ታዲያ ዶናልድ እናንተን ነፃ ሊያወጣ መጥቷል፣ ሁላችሁም የምታዩትን ብርሃን ይፈነጥቃል፣ ከዚህ በኋላ በዋሻ መርመስመስ የለም፣ ፍርሃት የለም፣ በመጨረሻም የትራምፕ ጋዛ እዚህ ደርሷል በሚል የማጀቢያ ሙዚቃ ወይም ሳውንድ ትራክ ነው። ትራምፕ እቅድ ጋዛ የተራረፉ ግንባታዎችንና ፍርስራሾችን ብቻ ሳይሆን ከ2 ሚሊዮን በላይ የሚሆኑ ነዋሪዎችን ከግዛቲቱ በማፈናቀል በተለያዩ ሀገራት ውስጥ ማስፈርና በአመታት የመልሶ ግንባታ ጋዛን ከስር መሰረቷ መቀየር ነው። ፍልስጤማውያንን ከጋዛ መንቀል የሚለው ሐሳብ የተባበሩት መንግስታትን ጨምሮ የተለያዩ ሀገራት ተቃውሞ ገጥሞታል። እቅዱ በጦርነት በተጎሳቆሉት ጋዛውያን ላይ የዘር ማጽዳት ወንጀል ነው በማለት የመብት ተሟጋቾች ድምጻቸውን እያሰሙ ነው። ባለፈው ዓመት ወርሃ ጥር የወጣ የተባበሩት መንግስታት ሪፖርት እንደሚያመላክተው በጦርነቱ በጋዛ ውስጥ ካሉት ቤቶች ከ90% በላይ የሚሆኑት ጉዳት ደርሶባቸዋል ወይም ወድመዋል። ከግዛይቱ ነዋሪዎች መካከል 1.9 ሚሊዮን የሚሆኑት ተፈናቃይ ሆነዋል። የአሜሪካ ጋዛውያንን የማፈናቀል እቅድ በተመለከተ ሴት ሰጡት በሩትገርስ ዩኒቨርሲቲ በትጥቅ ግጭትና ህግ ፕሮፌሰር የሆኑት አድል ሐኪው ፍልስጤማውያንን በጊዜያዊነት ካስወጡ በኋላ በቂ ምግብ፣ መጠለያና ሕክምና አገልግሎት ሳያቀርቡ ወደ ሀገራቸው አትመለሱም ማለት ህግን መጣስ ነው ይሉታል። 55 ዓመቱ ጋዛ የአዛውንት አቡ መሐመድ ምንም እንኳን የከፋ ውድመት ቢኖርም በፍጹም የትም መሄድ አልፈልግም ይላሉ። በጋዛ ካህን ዮኑስ በከፊል የወደመው ቤቴ ውስጥ እኖራለሁ፣ ሰላም ካለ ማደስም እንችላለን፣ ነገር ግን የትውልድ ሀገሬን ትቼ ሙስሊምም ሆነ ሌላ ሀገር መሄድ የሚለውን አልቀበለው ሲሉ ውድቅ አድርገውታል። ስለሆነም እስራኤል ለሶማሊላንድ የሀገርነት እውቅና ከማንም ቀድማ የሰጠችውም ከደህንነትና ከጋዛ ጥቅሟ ጋር አገናኝታው እንደሆነ ትንታኔዎቹ ያስረዳሉ። የሀገርነት እውቅና መስጠትን ኢትዮጵያ አስቀድማ ከ2 ዓመታት በፊት ብትሞክረውም ቢያንስ ባለፉት 24 ወራት ህልው ስለመሆኑ የተረጋገጠ መረጃ የሚሆን ማስረጃን አዲስ ማለዳ አልተመለከተችም። ይህ በእንዲህ እንዳለ ታዲያ ኢትዮጵያ የባህር በር ፍላጎቷን ለማሳካት ወደ አሰብ ካማተረች ከራርማለች። አሰብ ላይ ደግሞ የኢትዮጵያ የምንጊዜም ባላንጣ የምትባለው ግብጽና የፔትሮ ዶላር ሳውዲ አረቢያ አንዳች ሴራ ከሰሞኑ ጠንስሰዋል። ኢትዮጵያ ከዚህ በኋላ ምን ወስና ጥቅሟን እንዴት ታስጠብቃለች? የካይሮና ሪያድ ሰሞንኛ ጥምረት ስለ ኢትዮጵያ አንድምታው ምንድን ነው? የሚሉትንና ተያያዥ አጀንዳዎችን በቀጣይ ጥንቅሮቻችን እንደምንመለከታቸው ቃል በመግባት የዛሬውን የማለዳ ትንታኔ በዚሁ አጠናቀቅን። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉም። ጤና ይስጥልን።